ሰላም እንዴት ናችሁ? ያው የቴሌ ሙዚቃ ሰምተን አልጠገብንም። አንዳንድ ነገሮች ለማለት ነው ወደ ሶሻል ሚዲያ የሚመጣው ሀሳብ ሲኖር ነው። ከዛ ውጪ ምንም የሚረባ ነገር ምናምን ስለማይባል ሀሳብ ያላችሁ ሰዎች ጋር ክርክርም ካሆነ መከራከር አሪፍ ነው። ሀሳቡን በጨዋ ደንብ የሚያቀርቡም ካለ ያንን ሀሳብ ሼር ማድረግ መልካም። በተረፈ እዚህ አካባቢ ያለው ነገር ብዙ የሚረባም አይደለም። እኔ ያው አሁን ልናገር የመጣሁት ስለ ቴዲ አፍሮ ሙዚቃ ሰዎች ስለተረዱበት መንገድና ከዛ ስለ ግብረ መልሱ ነው። እንደነገርኳችሁ የቴዲ አፍሮ ሙዚቃ ቅኔ ነው። በቀላሉ ማንም ሰው ዝም ብሎ ተነስቶ ሀሳብ ሊሰጥበት ምናምን የሚችል አይደለም። ማለት አርቲስት የተሻለ አማርኛ ልታገባል። ዝም ብለህ ተነስተህ በመደዳ አማርኛ ምናምን ይሄ ገብቶኛልና ልናገር ምናምን ስትል ምናልባት ትርጓሜው አንተ ካሰብከው 3/4 ነገር ውስጥ ሊሆን ይችላልና ዝም ብሎ መናገር ስለተቻለ ገበያው ክፍት ስለሆነ ብቻ ዝም ብለህ መጥተህ እዚህ ሀሳብ ባሰጡ አሪፍ ነው። የሃይማኖት ሰዎች ከዚህ ራቁ። ማለት ኦርቶዶክስም ሆነ ሙስሊምም ጴንጤዎች፣ ፕሮቴስታንት ምናምን ወደዛ ራቁ። ማለት ይሄ የእናንተ ጉዳይ ነው። ሙዚቃ ሶስታችሁ ማጫት ትራራችሁ፣ እኛም ማጫት እንላለን፣ ግን እኛ ኢንጆይ እናደርገዋለን። ስለዚህ ኢንጆይ ለምናደርገው ለእኛ ሰዎች ለእኛ ጣሉልን፣ ለእኛ ተውልን። በቃ ሙዚቃን እኛ ኢንተርቴን እናደርጋለን። ገነት በገባ ሲኦል በገባ የኔ ጉዳይ ነው። ልጆችም አያገባቸውም። እኔ ስለ ልጆችም አያገባኝም። በዚህ በኩል ሂዱላችኋለሁ። ፈልገው የሚሄዱበትን መንገድ ግን እኔ ለነሱ ገነት ወር ለነሱ ሲኦል አልገባም። እና የምናውቀውን ነገር ደጋግማችሁ አትንገሩ። ሙዚቃ በተለይ ደግሞ እንደዚህ አይነት ሙዚቃ ሲለቀቅ አትርመጥምጡ። አሁን ስፔሻሊ አሁን ተናገራችሁት ይሄ መንግስት የጴንጤ መንግስት ነው ብላችሁ ብታስቡ ነው መስሎት ሁላችሁም ተነስታችሁ ቡራ ከረዩ ትላላችሁ። ሙዚቃውን ወይ አልሰማችሁ ማለት ለምን ቴዲ ዘፈነ ነው? ኦርቶዶክስ ነች ትራዲሽናል ኦርቶዶክስ አንግሳ አላስቀመጠችው። ሃይማኖት ነው አለ። ሲጸድቅ ይጸድቃል፣ ሲኮነን ይኮነናል። የራሱ ጉዳይ ነው። ሃይማኖቱን ላማኙ ተውና ሄዱ። ኦርቶዶክስ ዘፈኑ አትልም። አባል ነው እንደማንተዋወቃችሁ ነው። ቁጭ ብሎ ጫቱን ሲቅም የሚውል አስተማሪ ያላችሁ እንተዋወቃለን። እኛ የአዲስ አበባ ልጆች ነን፣ እናውቃለን። ብዙ የምንናገረው ነገር አለ። ሲቀጥል ቴዲ የተናገረው ነገር የሚያዳምጥ ሰው ካለ የህዝቡን ብሶት ነው የተናገረው። ህዝቡ የወደደው ምንም ስለሆነ አይደለም። እስፔሻሊ የአዲስ አበባ ህዝብ እኛ የአዲስ አበባ ልጆች የአዲስ አበባ ሰዎች የምንናገረውን ነገር የሚተነፍስልን ቴዲ ነው። ስሜት አለን። ተገፍታችኋል፣ አልተገፋችሁ? ተገፍተናል። አዎ የአዲስ አበባን ህዝብ እርጋታ ይሄ መንግስት ቢኖረው ኖሮ አሁን ኢትዮጵያ ያለችበት ምስቅልቅል ውስጥ አገባም ነበር። ይሄ ጦርነቱ ምናምን አይነሳም ነበር። የአዲስ አበባ ህዝብ የረጋ ባይሆን ኖሮ ይሄ መንግስት አይኖርም፣ ኢትዮጵያም አትኖርም ነበር። ስንደግፍ ዝም ስንል ጥያቄ ሳይኖረን ቀርቶ አይደለም። አገር ትቀርማለች። ችግራችንን በሂደት እያንዳንዱን ነገር በሂደት ይፈታል ብለን ስለምናስብ ነው እንጂ ጥያቄ አለን። ያንን ጥያቄያችንን ነው ቴዲ ያነሳው። ከቻላችሁ መልሱ፣ እንድትመልሱ ነው ያቀረበላችሁ፣ እንድትመልሱ ነው። የነቃ የበሰለ አይምሮ ያለው ሰው ያዳምጣል። ለዛ መልስ ለመልስ ምንድን ነው የሰው ያለው ሰዎች ለምንድን ነው እንደዚህ አይነት ሪያክሽን ውስጥ የገቡት ብሎ ያዳምጣል። ካድሬው የለ ተመራጮቹ የሉ ጥብረው ተነስተው አፋቸውን ይከፍታሉ። ለምንድን ነው የተናገረው? በመጀመሪያ አታገናዘቡም? ይሄ ሰው ምንድን ነው ያለው? ሰው ለምንድን ነው ያለው ብላችሁ አትጠይቁም እንዴ?
ሰው ለምን ወደደው? እናቶች እንኳን እያለቀሱ እኮ እያያችሁ። እናቶች ለምን ያለቅሳሉ? ስሜት ስለሰጣቸው ነው፣ የተናገረላቸው ነገር ስላለ ነው። የአዲስ አበባ ህዝብ ከቦሌም መጣ ከመቀሌ አይመለከተውም። አገሩን በስነ ስርዓት ያስተዳድርለት ነው። ሁላችንም የሚመስል አስተዳደር ይምጣ ነው። ሳንወከል ከየትም እኮ መታችሁ ስታስተዳድሩን የምንተዳደረው ለሰላም ነው። የእኛን ሰው መርጠን እናውቃለን? ተወክለን እናውቃለን እንዴ? የአዲስ አበባ ሰው ተወክሎ አውቃል እንዴ? ውክልናችንን ከተነፈግን እኮ በጣም ቆይተናል። እንዴ በጣም የአዲስ አበባ ማነው ወኪሉ? አከለ የሚባል ወኪል አለ? እስኪ በከለ ተወከለ በሉና ንገሩን። አዳነች አቤቤ አዲስ አበባ ህዝብ ተወክለው ነው ጃንጥራር አባይ አዲስ አበባን ስሞቹን እንጂ ኖሮበት የአዲስ አበባን ህዝብ ስለ ልቦና ያውቁታል። ስሜት አለን፣ ጥያቄ አለን። እንዴ ቴዲ ሀገር ሞተች ያለ እኮ ያለ ምክንያት አይደለም። ወጣቱ አይምሮ ውስጥ ሀገር እየገደላችሁ ነው። ሀገር መሬት አይደለም፣ ሀገር ተስፋ ነው። እኔ በእርግጠኝነት ልንገራችሁ፣ ውጭ ሀገር ያለውም ሰው የኔ አካባቢ ሰው ይምራ ከሚለው ውጪ በነፃ አይምሮ ማንም ሰው መጥቶ ይምራ፣ ነገር ግን አገሪቷ ነፃ ሁሉንም የመሰለ አስተዳደር በመሰለ አስተዳደር ተደዳደር ብሎ የሚያስበው ሰው አገሬ ገብቼ እኖራለሁ ብሎ ተስፋ ስለሚያደርግ ነው። ተስፋው ነው የሚያስጮኸው። ሁሉም ሰው ኢንተረስት አለው አገሩ ላይ። በምንኖርበት ሀገር ወደድንም ጠላንም ባይተዋሮች ነው። እኛ የካልቸር አንመሳሰል፣ በቋንቋ አንመሳሰል፣ በከለር አንመሳሰል፣ ግን ተስፋ አለን። ቢከፋኝ የማርፍበት ሀገር አለኝ ብዬ አስባለሁ። ያንን ተስፋ ሳጣ እንዴት ሀገር አለኝ እላለሁ? ወጣቱስ እንዴ በጣም ብዙ ሰዎች እኮ የነበራቸውን ሀብት አስይዘው ቤታቸውን አስይዘው ቢዝነስ ጀምረው ትልቅ ቦታ ደርሰዋል። ያንን ተስፋቸውን የቀማቸው ሰዎች አሉ። በጣም ብዙ ገንዘብ ኢንቨስት አድርገው የሰሩትን ቤት ያፈርሳቸዋል። አልጠየቃቸዋቸውም፣ አላማከራቸውም። አይተናል እኮ በጉልበት ነው የወሰዳችሁት። የመስራት አቅም አለን፣ ህንፃ የመገንባት አቅም የኔ በጣም ጓደኛዬ ህንፃ የመስራት የመገንባት አቅም አለኝ እያላችሁ ነው የተጠቃችሁት። ዝም ያልነው ጥያቄ ሳይኖርን ቀርቶን አይደለም፣ አገር ስለተወጠረች ነው። የአዲስ አበባ ህዝብ ዝም ያለው አገር ስለተወጠረች እንደገና እዛ ላይ ነዳጅ ላለመሆን ነው እንጂ ጥያቄ አለው። ጥያቄ ስናቀርብ ስንናገር ከተማዋ ስለለማች ከተማዋ ስላማረች ምናምን አይደለም። የሚያምር ነገር የሚጠላ ሰው የለም። የሚያምር ነገር በማወቅ አስተዳደር ላይ ካላችሁ ሰዎች በተሻለ አዲስ አበባ ሰው ያውቃል። ቢያንስ የተሻለ አክሰስ አለው፣ የሚዲያ አክሰስ አለው፣ ያያል። ከልጅነታችን ጀምሮ ቴሌቪዥን ስናይ ነው ያደግነው። እነዛን ነገሮች ለሀገራችን ሳንመኝ ቀርተን አይደለም አክሰሱ ኖሮን እያየን ቀርቶ የዛ የልማት አካል የመሆን ፍላጎት የመሆን ጥያቄ ነው ያለን። ጥያቄው የዛ የልማት አካል የመሆን ነው። ተወልጄ ካደግኩበት አካባቢ ስታነሱኝ እዛ
ጋር የሚገነባው ነገር የኔ አካል እኔ የሚመስል ነገር መሆን አለበት። እኔም እዛ ውስጥ መካተት አለብኝ ነው ጥያቄው። ያንን ሁላ እኮ ዝም ብለን ያሳለፍነው ዝም ብሎ አዲስ አበባ ዝም እኮ ያሳለፈው። አትናገሩ፣ ድምጻችሁ ለምን ታሰማላችሁ ተብሎ ይጮሃል እንዴ? ባላዳመጣችሁት ሙዚቃ ነው ደግሞ የመጀመሪያ አስተያየት ልሰጠው የመጣችሁት። ባላዳመጣችሁት ኢቭን ገና እያዳመጥኩት ነው፣ አልጨረስኩም። ያልገባችሁም ገና አልገባችሁም። የተናገረው ለሁሉም ነው። አሁን ለኔ ነው ብራቮ የዘፈነው መንግስትን አጠቃልኝ ብሎ የሚለው ማካል እሱም እዛ ውስጥ ተነግሮታል፣ ልኩ ተነግሮታል። አሁን ቴዲ ሲመጣ ነው የመጣው። ኢትዮጵያዊነት ምናምን ብሎ የመጣው ቴዲ ስለመጣ ነው። የቴዲ ዘፈን ስለሰማ ነው። የለም ሁሉም የሆነ ኪስ ውስጥ ገብቷል። እንተዋወቃለን። ሚዲያ ላይ ያሉ ሰዎች አብዛኞቹ ያሉም የመጀመሪያ ገንዘብ ሜክ የሚያደርጉት የት እንደሆነ ያውቃሉ። ግማሹ ኦሮሞ ኪስ ውስጥ ገብቷል፣ ግማሹ አማራ ኪስ ውስጥ ገብቷል። ያው ትግራይ የነበረው መጀመሪያ እዚህ የለም፣ ትግራይ ውስጥ ነው ያለው። የራሳቸውን ነገር ነው የሚያዩት። የተወሰነ እነ ወዲ ሻምበል እኛ ጋር ነው ያሉት፣ እነ ወዲ ሻምበል እኛ ጋር ነው ያሉት። አንድነት ነው የሚሰብኩት አሉ እስካሁን ድረስ። እንዴ ሲቀጥል ንጉሱ በዛ ጊዜ የነበሩትን ያወድስ አገር ሰርተዋል እኮ አገር ሰርተዋል። እነዛ ናቸው አገር የሰሩት። አንተ በምትለው ደረጃ ቢኖሮች አገር አልነበረችም። አንተ አሁን ተነስተህ እንደምታስበው ቢያስቡ ኖሮ እነዛ ሰዎች ጣሊያን ሲወረን በሻሹ ነበር። ንጉሱ አገር ተወሯል ሲላቸው አንተን ስጨፈጨፈን ነበር አንፈልግም ብለው በሄዱ አገርቷን ባስደፈሯት ነበር። ያልሆነው ለምንድን ነው? የሚበልጠውንና የሚቀርመውን ነገር ያውቃሉ። ታሪክ ተሰርቷል። ታሪክን ማወደስ ምንም መጥፎ ነገር የለውም። ተመለስ 1860ዎች ውስጥ አሜሪካ ውስጥ ምን እንደተደረገ ምን አይነት ጦርነት እንደነበረ ተመለስና አይ አንብብ ታሪክ። አሜሪካ ዝም ብላ አልተገነባችም። ዝም ብላ አልተገነባችም። አሁን ዓለም ላይ ሀያል የምትባለው ሀገር የተገነባችው ኢትዮጵያ በተገነባችበት መንገድ ነው። ዝም ብሎ በቀልድ ምናምን የተገነባ ሀገር የለም። መነሻ የሌለው ሰው ደግሞ መድረሻውን አያውቅም። መነሻ አለኝ። መነሻ የተወለድኩበት አካባቢ ነው። መድረሻ የኢትዮጵያ ጫፍ ነው። እኔ ወጥቻለሁ። የዓለም ጫፍ የኔ መድረሻ ነው። ሰው ነኝ። የዓለም ጫፍ የኔ መድረሻ ነው። እንዳለ እኔ በጣም ነው የሚገርመኝ። ደግሞ አሉ የመልስ ሙዚቃ ምናምን ብሎ ስለ ሆዳቸው ስለ በርገር ምናምን የዘፈኑ ልጆች አሉ። እዚህ ግጥማቸውን የሆነ አንድ ልጅ ጽፎት ነው ያየሁት እና አይ ቲንክ የሆነ በሙዚቃ ምናምን ያያቸው መሰለኝ የሆነ ጥሩ ሙዚቃ የሰሩ መሰለኝ። ሙዚቃ ስለሰራ ግን ሙዚቃ ታውቃለህ ማለት አይደለም። ስፔሻሊ ደግሞ አማርኛ ስትጽፍ አትሊስት አማርኛ የሆነ በደንብ ሰው መሆን አለበት። ዝም ብለህ ቴዲን የመሰለ ሰው የሚጽፈው ቦታ ላይ መጥተህ
የተመጠመጠ እንትን ተጠቅመህ እንትን ብትል መጀመሪያ መልስ አይደለም። ለሁላችንም ጥያቄ ነው ቴዲ ስትል መንግስትም ኢንክሉሲቭ ሁኑ ያለው በቃ ሁላችሁም ኢንክሉሲቭ ሁላችሁም በዛ ጫፍ ላይ ሆነ ወጥራ ሀገር ልበጥስ የምትታገለው ወደ መሀልና ቴዲ የቀድሞውን ስርዓት ሲያነሳ ያ እንዲመለስ ይፈልጋል አይደለም ቴዲ እናንተ እኮ ያኛው እንዲመለስ አትፈልጉ ነው አልፈልግም እኮ እንዴ ናሽናሊስት መሆን ማለት ያንን ነገር መፈለግ አይደለም ያው የማይመለስ እኮ ነው የመጀመሪያ ጊዜው ነው አጅም አልፏል ሁለተኛ የኛ ማህበረሰቡ አስተሳሰብ ተቀይሯል ተምረናል ቢያንስ ተምረናል ፊደል ቆጥረናል ዓለምን አውቀናል ዓለም እንዳሰናል እኛ አይደለም ለአሜሪካን ህዝብ እነ ጆርጅ ዋሽንግተን አሁን ቢመጡ እና በዛ መንገድ እናስተዳደር ቢሉ አይቀበልም ምክንያቱም ዘመኑ ያ አይደለም 17ኛው 18ኛው መቶ ክፍለ ዘመን አይደለም አሁን ያለው አሁን አንደኛው ነው ህዝቡ በጣም ብዙ ነገር ነው የሚያውቀው እያንዳንዷ የምድር አካል ያለ ነገር አሁን በሰከንድ የሚታወቅበት ነው አሁን ስለ ሶሪያ ስለ ሊቢያ ስለ ኢራን ስለ ኢራቅ ስለ ጆርዳን ምናምን የምናወራው አሁን ጆርዳን ላይ የፈነዳ ቦምብ ካለ እኛ እዚህ ጋር ብዙ ሰከንድ እንሰማለን አይደለም ማስተዳደር ያን ጊዜ አሜሪካ ውስጥ የተደረገ ነገር የሚታወቀው ከወራት በኋላ ነው ሌላው ኮንተንት የሚታወቀው አክሰሱ ስላልነበረ እነዛም ሰዎች ተጨፋጭቀው ነው ያለፉት እና እንደዛ አይነት አስተዳደር እንዲመለስ ይፈልጋል ብላችሁ ታስባላችሁ እንደዛ አይነት ልብ ያለው ኢትዮጵያ ግን ይፈልጋል ተገፋው ብሎ አገሩን ለነጭ አሳልፎ ያልሰጠ ኢትዮጵያ ይፈልጋል ተገፋው ብሎ ያልሸሸ ለአገሩ የሰራ ብሎም ያሸነፈ ይፈልጋል የንጉሥ ስርዓት አይመለስም የለም እሱን ያሸነፉት ሰዎች ናቸው ባይዘው ወይ ንጉሱን በጣም የተገዳደሯቸው ሰዎች የቅርብ ሰዎቻቸው ናቸው አስተዳደሩ እንዲቀየር እንዲለወጥ እንዲዘመን ሲታገሉ የነበሩ ሰዎች አብዛኞቹ የውስጥ ሰዎች ናቸው አብዛኞቹ ዓለምን የሚመስል ነገር ይመጣ ዘንድ ይፈልጉ ስለነበር ምክንያቱም እነሱም ተማሩ አወቁ ዓለም እንዳሰሱ ከንጉሱ በተሻለ አዩ አይናቸውን ሲገልጡ ዓለም ሌላ ቦታ እየደረሰ ነው እየሄደ ነው ስለዚህ ለውጥ ይፈልግ ነበር ንጉሱ አንድ ቦታ ላይ ቆሙ እንጂ ለውጡ መምጣቱ አይቀርም ነበር ትንሽዬ ንጉሱ ትንሽዬ ራሳቸውን መለወጥ ቢችሉ ኖሮ እሳቸውን በህይወት በዛ መንገድ አይሞቱም ነበር በሞታቸው አይቀርም ግን በዛ መንገድ አይሞቱም ነበር እንደ ውሻ የሆነ ቦታ ውስጥ ሆነው አይጣሉም ነበር የሚጠይቀው ጥያቄ ያ እንትን አይደለም የዛን አስተዳደር ይመለስ አይደለም እንደሱ አይነት ጥያቄ አልጠየቀም ልሙጡ ባንዲራ ምናምን አላችሁ አዎ ልሙጡ ባንዲራ ወደዋል እኔም ወደዋለሁ ልሙጡ ባንዲራ ኢትዮጵያ ስትሰራ አብሮ ስለመጣ ነው የኢትዮጵያ ስሪት አንድ አካል ነው የኢትዮጵያ ስሪት አንድ አካል ነው
ባንዲራ አይደለም የምትሉና የምታስቡ ከሆነ ንጹህ ጨርቅ ነው ለኛ ተውልን። በቃ ንጹህ ጨርቅ ነው። ልክ እንደ ነጭ ቲሸርት እንደ ጥቁር ቲሸርት ለኛ ተውልን። ኦር የሌላ ሀገር ባንዲራ ነው በሉና ተውልን። እኛ ግን ያ እኛን ይወክለናል ብለን የምናስብ ሰዎች ያንን እንድንጠቀም ፍቀዱ። እናንተ ላይ እንጫን እየተባለ አይደለም። አሁን የኮከቡ ምናምን ልሙጥ ሆነ የኮከቡ ምናምን የሚለው ኃይል ራሱ እርግጠኛ የምነግራችሁ እድሉ ቢሰጠው ይሄን ባንዲራ አይፈልገው። አሁን አገነስ ስለመሆን ነው ኮከቡ ምናምን እያለ የሚመጣው እንጂ እድሉ ቢሰጠው ይሄን አይደለም። ይሄን ባንዲራ አረንጓዴ ቢጫ ቀይ ከሚለው ጋር ራሱ ጸብ ነው። እንደ መንግስት የሰው የተናገረው ነገር ሰዎች ለምን እንደዚህ ስሜት ሰጣቸው ብሎ ማሰብ በጣም አሪፍ ነው። እንደ ዜጋም ማዳመጥ፣ የተላለፈው መልእክት መረዳት፣ አትሊስት እሱን መኖር። ልጁ ከኢትዮጵያ አልፎ ስለ አፍሪካ ነው እያወራ ያለው፣ ስለ አፍሪካ ነው እያዘመ ያለው። አንድ ብንሆን ሌላ ነገር ባልመጣብን እኮ ነው እያለ ያለው አይደለም ኢትዮጵያ ውስጥ አፍሪካ። ይሄ ደግሞ እውነት እኔም የሚሰማኝ ነው። ኢትዮጵያ ውስጥ አይደለም አፍሪካ ውስጥ የመቀኝነት ፖለቲካ ስላለ ናይጄሪያ ውስጥ የተመረተ ነዳጅ አውሮፓ ተጣርቶ ተመልሶ ለናይጄሪያ የሚሸጥበት መንገድ ነው ያለው። ናይጄሪያ ውስጥ የተመረተ ነዳጅ አውሮፓ ሄዶ ተጣርቶ እንደገና ለናይጄሪያ ይሸጣል። ሴም ሽት ሱዳን። አፍሪካ የሪሶርስ ድሃ አይደለችም። አቆላልፎን ስለሄዱ ነው። በቀኝ ግዛት ዘመን አቆላልፎን ነው ሄዱት፣ አጣልተው ነው ሄዱት። የመቀኝነት ፖለቲካ ነው አፍሪካ ውስጥ ያለው እንጂ ሁላችንም ናይጄሪያ የሚፈልገው ኢትዮጵያ ውስጥ አለ፣ ኢትዮጵያ የሚፈልገው ሱዳን አለ፣ ሱዳን የሚፈልገው ግብፅ አለ፣ ግብፅ የሚፈልገው አልጄሪያ አለ። ምናምን የተሳሰርን እርስ በርስ ቢደጋገፍ አፍሪካ ለዓለም የሚበቃ ለዓለም የሚተርፍ ነገር አለው። ግን የሰጡን ነገር አለ፣ የመቀኝነት ፖለቲካ አለ። ከዛ ኢንኮምፒተንት የሆኑ ሰዎች ናቸው። ኢንኮምፒተንት የሆኑ ፖለቲከኞች ደግሞ ስልጣን ላይ የሚቀመጡት የማይችሉ ሰዎች ተመርጠው ነው የሚቀመጡት። ያንን የኮንፍሊክታችንን የሚያስቀጥልላቸውን ሰው ነው የሚመርጡት። የሚተባበር አፍሪካ ውስጥ የሚተባበር ኃይል ቢመጣ ያውቁታል። የሳህል በረሃ የሳህል ሀገራት እነ ቡርኪና ፋሶ ላይ እየመጣ ያለው ነገር እያያችሁ ነው። እሱ ነገር በአፍሪካ ደረጃ ቢሆን ምንድን ነው የሚሆነው? ያን እንዲመጣ አይፈለግም። ይሄ ሰው ግን እሱን ነው እየጠየቀ እሱን ነው እየተናገረ ያለው። ንግግራችሁን ከመናገራችሁ በፊት ልጁ ምንድን ያለው የሚለውን ነገር እንድታዩ ሲቀጥል አቸኩሉ። እኔ አሁንም እነግራችኋለሁ፣ ገና ነው። በተረፈ ሙዚቃው በጣም ነው የሚገርመው፣ እጅግ በጣም ነው የሚገርመው። ያው ቴዲ ሁሌ በምጠብቀው ደረጃ ነው የማገኘው። አሁንም እዛው ጋር ያገኘሁት የሚገርም ሙዚቃ ነው። ይመቻችሁ። ለማንኛውም አመሰግናለሁ።